نواني نقبصوف نوفي كألتي لفجرو فتنتين كبوديد كيس جرو كجرها را كيس جرو قبصاو جر دي أول المدران الألتو قوفاف جنبتشو كيس الألتشو أكدندو وفقوبيسو قبل كنافيو أرومون جالاتوس جبتوس كونتوك جالاتي قبهو قبل كاني أمة شنكو فمارا injustice against one is injustice against everybody differently ميتا نورغاي ميتا ور اوغادين رغاي ميتا نورغاي ميتا سيداما رغاي ميتا نورغاي ميتا غامبيلا رغاي our cause is the same غراغرو بانقب ولين غربومنه ولين اثيوبيا صفسن سو كنافي وركون غاف اثيوبيا صبت نوفته انجت يوفد اورومو ولين تاي يوفد قوقافي منغسي تاي مرغساني كنل قلبك يسقبچو قبلا أفان جبابون إثيوبيا ديمقراطية سكولنجو إثيوبيا تجابسون جلاجة فرابولا المرجع በሰሜን ኢትዮጵያ እየተደረገ ያለው ጦርነት እንደቀጠለ ይገኛል። ከትግራይ ክልላዊ መንግስት መግለጫ ተሰጠ። በኒውዚላንድ ሙስሊም ሂጃብ የለበሱ ሴቶች በፖሊስ ስራ ውስጥ እንዲሰሩ ተፈቀደ። ወደ ዝርዝር ዜናዎች አልፋለሁ። የአምቦ ዩኒቨርሲቲ ፕሬዝዳንት ዶክተር ታደሰ ቀንዓ ያለምንም ጥፋታቸው ከስራ ገበታቸው ተባረሩ። በሰቦኑ ማንነታቸው የሚታወቁት ዶክተር ታደሰ ቀንዓ በቅርቡ በተለይ በጀግናው አርቲስት ሃጫሉ ሁንዴሳ ህልፈት በኋላ በርካታ ነገሮችን ሲፈጽሙ እንደነበር ይታወሳል። ዝርዝር አለን። የአምቦ ዩኒቨርሲቲ ፕሬዝዳንት የሆኑት ዶክተር ታደሰ ቀንዓ ያለምንም ጥፋት ከስራ ገበታቸው ተባረዋል። ኦሮሞ ሰቦኑማና ለገዛ ህዝብ ጥሩ መስራት ወንጀል በሆነባት በዚች ኢትዮጵያ ሀገር እንደዚህ አይነት ተግባር የተለመደ ነው። ለኬሎ ሚዲያ መረጃውን የሰጡት አካላት እንደገለጹት ከሆነ ዶክተር ታደሰ ቀንዓ በቅርቡ በብልጽግና የታወጀውን ጦርነት በመቃወም በሰላማዊ መንገድ መፍታት ይገባል በማለት በማህበራዊ ትስስራቸው መጻፋቸውን ተከትሎ የብልጽግና አካላት አስቆርፏል። በዚህም የተነሳ ከፕሬዝዳንትነታቸው ተነስተዋል። በዩኒቨርሲቲ ቆይታቸው የካምፓሱ ቅርንጫፍ የሆነው ጉደር ካምፓስ በታዋቂው ጀግና ማሞ መዘምር ሰይመዋል። በተጨማሪም በአዋሮ ቅርንጫፍ በአርቲስት ሃጫሉ ሁንዴሳ ተሰይሟል። እንዲሁም በዩኒቨርሲቲ የአርት ጥናት ክፍሉን በሎሬት ጸጋዬ ገብረመድህን ስም ሰጥተውታል። እንዲሁም በዩኒቨርሲቲው መግቢያ ፊት ለፊትም የአርቲስት ሃጫሉ ሁንዴሳ በፈረስ ላይ ሆኖ ሐውልት አሰርተውለታል። እነዚህን ስራዎች የፈጸመው ይህን ዶክተር ኦሮሞና ሰቦና በመሆኑ ምክንያት ከስራው ተባሯል። ለመከላከያችን ክብር እንቆማለን በሚል ድራማ በትላንትናው ዕለት በሀገሪቱ የተለያዩ አካላት ቲያትር ሲሰሩ ቆይተዋል። ያለፉት ጊዜያት በተለይ በኦሮሚያ በተለያዩ አካላት ላይ እጅግ ዘግናኝና አስነዋሪ የሆኑ ተግባራትን እየፈጸመ መቆየቱ አይዘነጋም። ለዚህም አካል ምንም አይነት ክብር አይገባም፣ ኦሮሞ መከላከያ የለውም ሲሉ ዶክተር ግርማ አያና ከኬሎ ሚዲያ ጋር ባደረጉት ቆይታ ተናግረዋል። ተጨማሪ አለን። በትላንትናው ዕለት በአጠቃላይ በሀገሪቱ ለመከላከያ ክብር እንቆማለን በሚል የተለያዩ አካላት በተለያዩ ድራማዎች ሲሰሩ ቆይተዋል። የመከላከያ ሰራዊቱ በባለፉት ጊዜያት በገዛ ወገኖቹ ላይ እጅግ ዘግናኝ የሆኑ ተግባራቶችን ሲፈጽም ቆይቷል። ህፃናት መድፈርና መግደል፣ እናትና አባቶችን መግደል፣ እርጉዝ መግደል፣ ወጣቶችን መግደል እና ሬሳቸውን ለአውሬ መስጠት በመከላከያ ኃይሉ ከተሰሩ ዘግናኝ ተግባሮች በጥቂቱ ነው። ይህ ሁሉ ተደርጎ ባለበት በሀገሪቱ የሚገኙ የፕራይቬት ሴክተሮች፣ የሃይማኖት አባቶች፣ የኪነ ጥበብ አካላት፣ ዶክተሮችና አሃዳዊ ስርዓት ናፋቂዎች ይህን ተግባር ሲደግፉና ሲያበረታቱ ተስተውለዋል። በትላንትናው ዕለት ከሚዲያችን ጋር ቆይታ ያደረጉት ዶክተር ግርማ አያና እንደተናገሩት ኦሮሞ እስካሁን መከላከያ የለውም፣ የኔ ነው የሚለው ጠባቂ የለውም ሲሉ ገልጸዋል። የትላንቱ የተደረገው ድራማም ተገቢ እንዳልሆነና ይልቁኑ ይህንን ማስቆም አለብን፣ የፌደራሉ መንግስት ማውረድ ይገባናል በማለት ተናግረዋል። በሰሜን ኢትዮጵያ እየተደረገ ያለው ጦርነት እንደቀጠለ ይገኛል። በዚህ ጦርነት ምክንያት ከ30,000 በላይ የትግራይ ተወላጅ ወደ ሱዳን እየተሰደዱ ይገኛሉ። አጠቃላይ የእስካሁኑ ጦርነት እንደሚከተለው እንዳስሳለን።
በሰሜን ኢትዮጵያ የተጀመረው ጦርነት እነሆ 2 ሳምንታትን አስቆጥሯል። በዚህ ጦርነት በርካታ አካላት ሞተዋል፣ ለስደትም ተዳርገዋል። ሀገሪቷን ወደ ታች ቁልቁለት እየወሰዳት ያለው ፋሺስቱ የአብይ አህመድ ስርዓት የአምባገነንነት ጎዳናውን ለማስቀጠል በግልጽ ጦርነት መፍትሄ ነው ብሎ እየተንቀሳቀሰ ይገኛል። በዚህም ጦርነት ሳቢያ ከ30 ሺህ በላይ የትግራይ ተወላጆች ወደ ሱዳን መሰደዳቸው ዓለም አቀፍ ሚዲያዎች እየገለጹ ይገኛሉ። ሰላም ሰባኪ መስሎና የሰላም ሰው ተብሎ የኖቤል ሽልማት ያገኘው ጨቋኙ አብይ አህመድ የሀገሪቷ ውስጥ የእርስ በርስ ግጭት ፈጥሮ እያለ ይህ ጦርነት ሳይሆን ሕግ ማስከበር ነው በማለት ተናግሯል። በትናንትናው ዕለትም በፌስቡክ ገጹ ላይ ላለፉት 3 ቀናት የትግራይ ልዩ ኃይል እጁን እንዲሰጥ ጊዜ ሰተነው ነበር። በዚህም እጃቸው የሰጡ አሉ። ነገር ግን ይህን ያልተቀበሉት ላይ ካሁን በኋላ ከፍተኛ እርምጃ እንወስዳለን በማለት ፎክሯል። በትግራይ በስካሁን ጦርነት በርካታ ቦታዎች በነፍጠኛ ስርዓት ናፋቂው አብይ አህመድ ወድመዋል። በእምነት ቦታዎች ጥቃት ደርሷል። የ8 ዓመት ህፃን ተገሏል። ይህን ሁሉ ያደረገው የብልጽግና የሚባለውን የአምባገነን ስርዓት በጉልበት እንዲቀበሉ ለማድረግ ነው ሲሉ ለኬሎ ሚዲያ አስተያየታቸውን የሰጡ አካላት ገልጸዋል። ከትግራይ ክልላዊ መንግስት ኮሚኒኬሽን ቢሮ የተሰጠ መግለጫ አለ። መግለጫውን እንደሚከተለው እናቀርባለን። ከትግራይ ክልላዊ መንግስት የተሰጠ ወቅታዊ የአቋም መግለጫ ፋሽስትና አሸባሪው አብይ አህመድና ኢሳያስ አፈወርቂ በትግራይ ህዝብ ላይ እያደረሱት ያለው ዘግናኝን ጭፍጨፋ የአይበገሬ የትግራይ ህዝብ አንድነት ይበልጥ እንደ ዕለት የሚያጠነክር ነው። የትግራይ ህዝብና ብሔራዊ ክልላዊ መንግስት ከምድረ ገጽ ለማጥፋት የፋሽስትና አሸባሪው አብይ አህመድ ኢሳያስ አፈወርቂ የተስፋፋው ታጣቂና ከሌሎች የውጭ ኃይሎች ጋር በቅንጅት ከ2 ሳምንታት በፊት በአየርና በምድር የጀመሩት ዘግናኝ ጭፍጨፋ አጠናክረው ቀጥለውበታል። ወራሪዎች አብይ አህመድ፣ ኢሳያስ አፈወርቂና የተስፋፊው ታጣቂዎች አፍሪካዊ ካልሆነ ሀገር ያገኙት የድሮን ድጋፍ እየታገዙ በትግራይ ህዝብ ላይ በአየርና በምድር የሚያካሂዱት ዘግናኝ ጭፍጨፋ በርካታ ንጹሃን ዜጎች ለሞትና ለአካል መጉደል እንዲሁም በመቶ ሺዎች የሚቆጠሩ ደግሞ ለመፈናቀልና ለስደት ተዳርገዋል። በአጠቃላይ ወራሪዎቹ አረመኔዎች በትግራይ ህዝብ ላይ እያካሄዱት ባሉት የዘር ፍጅት ስፍር ቁጥር የሌለው ሰብአዊና ቁሳዊ እልቂት እየደረሰ ነው። በመሆኑም ጥቅምት 29 2013 መቀሌ መስቦ በሚባል አካባቢ የአሸባሪው አብይ አህመድ ጀት አውሮፕላን ባወረደው የቦምብ ናዳ አንዲት የ8 ዓመት ህፃን ህይወት አልፏል። በርካታ ሰዎችም ቆስለዋል። ለውቂያ የደረሰ እህልም ተቃጥሏል። በተመሳሳይ ህዳር 4 2013 ዛላምበሳ ከተማ ላይ በርካታ ንጹሃን ዜጎች ተጨፍጭፈው አልቀዋል። በአጭሩ ዛላምበሳ ከተማ አሸባሪውና አምባገነኑ ኢሳያስ አፈወርቂ በ1990 እንዳወደማት ሁሉ በተመሳሳይ በአሁኑ ወቅትም ይህንን ዘግናኝና የጥፋት ድርጊት አብይ አህመድ ከተስፋፊው ታጣቂ ወራሪ ኃይል እንዲሁም ከሌላ አፍሪካዊ ካልሆነ አገር ጋር ተቀናጅተው ታሪክ ይቅር የማይለው ጭፍጨፋ ውድመት አድርሰዋል። የትግራይ ህዝብ እንደ ህዝብ ከምድረ ገጽ ለማጥፋት የተነሱት ፋሽስቶችና አሸባሪው አብይ አህመድና ኢሳያስ አፈወርቂ ጥቅምት 7 2013 መቀሌ ከተማን በአየር በመደብደብ የሁለት ንጹሃን ዜጎች ህይወት ቀጥፈዋል። በርካታ የሲቪል መኖሪያ ቤቶችም ጉዳት ደርሶባቸዋል። በዚሁ የተዋጊ ጀቶች ድብደባ የኢትዮጵያ ኦርቶዶክስ ሃይማኖት ተከታይ ወጣት የቆሎ ተማሪዎች የሚማሩባቸው ክፍሎች ወድመዋል። ከቀናት በፊትም በአምባገነኑ ኢሳያስ አፈወርቂ ትዕዛዝ በሁመራ በርካታ ንጹሃን ዜጎች ተገለዋል። የአካል ጉዳት የደረሰባቸው ወገኖችም ቁጥራቸው ብዙ ነው። በዚሁ በሁመራ ከተማ መስጊድ ጨምሮ የተለያዩ ማህበራዊ ኢኮኖሚ ተቋማት ወድመዋል። ፋሽስትና አሸባሪው አብይ አህመድ ከዚህ በፊት በትግራይ ህዝብና የልማት ተቋማት ላይ ባደረገው የቦምብ ናዳ በንጹሃን ወገኖች ያደረሰው እልቂትና ያወደመው ንብረት አይኔን ግንባር ያርገው በማለት ሽምጥጥ አርጎ እንደካደው ሁሉ ህዳር 7 2013 ዓ.ም መቀሌ ላይ ባካሄደው ዘግናኝ የአየር ድብደባም እስካሁን ሰዓት ባለው የተጣራ መረጃ የሁለት ንጹሃን ዜጎች ህይወት በከንቱ አልፈዋል። በሌሎች ወገኖችም የአካል ጉዳት ደርሷል።
ነገር ግን ህዳር 8 2013 እንደተለመደው እውነት የሆነውን ነገር ውሸት የማለት አባዜ የተጠናወታቸው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ጆሮና አይኑ የተነፈጋቸው የፌዴራል ሚዲያዎች አይናቸው በጥቁር ጨርቅ ሸፍነው ትላንት መቀሌ ላይ የተካሄደው የአየር ድብደባ ውሸት ነው በማለት ሲዘላብዱ ውለዋል። ይህ አስነዋሪና አሳፋሪ ድርጊታቸው ዋነኛ መለያ ባህሪው ውሸት የሆነው የጌታቸው አሸባሪ አብይ አህመድና እነዚህ የውሸት ቀረርቶ አዳማቂ ሚዲያዎች በኢትዮጵያ ህዝብ ላይ ያላቸው ንቀት በገሃድ ያሳዩበት ነው። ሆኖም የትላንቱ የመቀሌ ድብደባ ዓለም አቀፍ ሚዲያዎች በምስልና ድምጽ አስደግፈው በመላ ዓለም ስላሰራጩት አሸባሪው አብይ አህመድና በሱ ሳምባ የሚተነፍሱ ሚዲያዎች ቅጥፈትና ቧልት እርቃኑ ወጥቶ በመጋለጡ ውርደት ከመከናነቡ ሊያመልጡ አልቻሉም። ስለዚህ ይህንን ዘግናኝ ጭፍጨፋ እየሰሙና እያዩ ያሉት የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ እንዲሁም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሃይማኖቶቹ ተከታዮችና በቤተ እምነቶቹ በአጠቃላይ በንጹሃን ላይ እየደረሰ ያለው ህልቆ መሳፍርት የሌለው ዘግናኝ እልቂትና ግፍ እንዲሁም እየወደመ ያለው የመንግስትና የህዝብ ሀብት አስመልክተው በይፋ ሊያወግዙ ይገባል። የኢትዮጵያ የሀገር ሽማግሌዎች አምባገነኑን ፋሽስቱ ንጉስ ነኝ ባይ አብይ አህመድ ከአርመኔው ከኢሳያስ አፈወርቄ ጋር እጅና ጓንት ሆነው የትግራይ ህዝብ ጨምሮ በሁሉም የኢትዮጵያ ብሔር ብሔረሰቦች ላይ እየደረሰ ያለው ጭፍጨፋ እንዲያበቃ ፋሽስቱና አሸባሪ አብይ አህመድ በድፍረት ይብቃ አደብ ግዛ ሊሉት ይገባል። በተለይም እየደረሰ ያለው እልቂት ግንባር ቀደም ገፈት ቀማሽ የሆነው የአማራ ህዝብ አሸባሪውና አረመኔውን አብይ አህመድና በስመ የአማራ ህዝብ የሚነግዱ ሆዳደር የፖለቲካ ደላሎች የትግራይ ህዝብ ጨምሮ ከተለያዩ ብሔር ብሔረሰቦች ጋር እንድትጋጭ እና ደም እንድትቃባ በአጭሩ ልጆችህ በማወናበድና በማደናገር ሳይወዱ በአስገዳጅ ጦርነት እሳት ላይ ማግደው በየአውደ ውጊያው ያሞራ ሲሳይ እንዲሆኑ ፈርደውባቸዋል። ስለዚህም ጠላትህ ልትለይ ይገባል። የትግራይ ህዝብ ጨምሮ ሌሎች ብሔር ብሔረሰቦች ያንተ ጠላት አለመሆናቸውን በውል ልትገነዘብ ይገባል። ይልቁንም ዋነኛ ጠላቶችህ ጉያህ ላይ ተወሽቀው የፋሽስቱ አብይ አህመድ የንግስና ዕድሜ እንዲራዘም ቀንና ሌሊት የሚሰሩ በንጹሃን ደም የተጨማለቁ የአሸባሪው አብይ አህመድ ጋሻ አሻግሬና ጀሌዎቻቸው ፊት ለፊት ተጋፍጠው ራስህን ልጅህን ወራሪዎቹ በትግራይ ህዝብ ላይ እያካሄዱት ካለው አውዳሚ ጦርነት ማራቅ አለብህ። በዋነኝነት ግን አረመኔው አብይ አህመድ አህዳዊ የንግስና ህልሙ እውን ለማድረግ ቀንና ሌሊት እያደረሰባቸው ያለው ግፍና ሰቆቃ አሽቀንጥረው ለመጣል ጊዜው አሁን መሆኑን አውቀው የኢትዮጵያ ብሔር ብሔረሰቦችና ህዝቦች እያካሄዱት ያለው ትግል በአግባቡ ተደራጅተው ሊያጣጥፉት ይገባል። የዓለም ማህበረሰብና የሰብአዊ መብት ተሟጋች ተቋማትም ፋሽስቱ አብይ አህመድ ኢሳያስ አፈወርቂና የተስፋፊው ታጣቂ ኃይል በቅንጅት በትግራይ ህዝብና መንግስት ላይ እያካሄዱት ያለው የእልቂትና የዘር ማጥፋት ጦርነት ምስራቅ አፍሪካን አተራምሶ የቀይ ባህርና ህንድ ውቅያኖስ የአሸባሪዎች መፈንጫ የሚያደግ መሆኑን በውል እንደምትገነዘቡት ይገመታል። ነገር ግን መገንዘብ ብቻ በቂ አይደለም። ዋናው ቁም ነገር ይህንን የጥፋትና የሽብር ጥቃት ይዋል ይደርሳትሉ በተግባርና በይፋ ልታወግዙት ይገባል። ፋሽስትና አሸባሪዎቹ የአብይ አህመድ ኢሳያስ አፈወርቂና ጭፍራዎቻቸው በንጹሃን ዜጎች ላይ እየፈጸሙት ያለው ዘግናኝ ጭፍጨፋ የዘር ማጥፋት ጦርነት በአጠቃላይ ይህን የትግራይ ህዝብ እንደ ህዝብ ለማጥፋትና የጀርመን ናዚ የአይሁዳውያን ላይ የፈጸመው ሰብአዊ እልቂት ተመሳሳይነት ያለው ዘግናኝ ፍጻሜ እንደ ጀብድ ቆጥረው ደጋግመው እያሰራጩት ያሉት በፋሽስት አብይ አህመድ የሚተነፍሱ በሀገር ውስጥና በውጭ ሀገር ያሉ ሚዲያዎችና ጦማሪዎች ጭምር በዓለም አቀፍ የጦር ፍርድ ቤት ፊት እንዲቀርቡ የማድረግ ኃላፊነታችሁ ልትወጡ ይገባል። በዚህ አጋጣሚ ወራሪዎች አብይ አህመድ ኢሳያስ አፈወርቂና የተስፋፊው ታጣቂ ጦር አፍሪካዊ ካልሆነ አገር ጋር ተቀናይተው እያካሄዱት ባለው የጥፋት ጦርነት ምክንያት የተፈናቀሉት በመቶ ሺዎች የሚቆጠሩ ወገኖቻችን ሰብአዊ እርዳታ በአስቸኳይ እንዲደርሳቸው ባጭሩ
ይህንን ወራሪ ኃይሎች በትግራይ ህዝብ ላይ ያካሄዱት ያሉት የዘር ማጥፋት ጭፍጨፋ ተግባራት እንዲቆም በማስገደድ የሰብአዊ እርዳታ ሰጪ ተቋም ኃላፊነታችሁ እንድትወጡ የትግራይ ብሔራዊ ክልላዊ መንግስት ጥሪውን ያቀርባል። በመጨረሻም ፋሽስቱ አሸባሪው አብይ አህመድ የትግራይ ህዝብን ለማንበርከክና የድህነት የጨለማ አዙሪት እንዲዳክር የተለያዩ ተቋማት በአየር ድብደባ አጋይቷል። ይኸውም የተከዜ ግድብና የወልቃይት ስኳር ፋብሪካ ጨምሮ በርካታ የልማት ተቋማት በቦምብ አጋይቷል። በመሆኑም የትግራይ ህዝብ ጉሮሮ ለመዝጋት በርካታ የፋይናንስና የኢኮኖሚ ክልከላዎች አካሂደዋል። ህዳር 8 2013 ፋሽስቱ አብይ አህመድ ከዚህ በፊት የፈጸማቸው እኩይ ተግባር በማጠናከር 34 የትግራይ የልማትና የፋይናንስ ተቋማት አካውንት በህገወጥ መንገድ አግደዋል። ሆኖም ይህ ሁሉ የፋሽስትና አሸባሪዎቹ የአብይ አህመድ ኢሳያስ አፈወርቂና የተስፋፊው ታጣቂ የጥፋት መልእክተኛ አስነዋሪና ታሪክ ይቅር የማይለው እኩይ ተግባራት አይበገሬው የትግራይ ህዝብ አንድነት ይበልጥ እንደ ዕለት የሚያጠናክር እንጂ ፈጽሞ ሊያንበረክክ እንደማይችል ወዳጅም ጠላትም ሊያቅ ይገባል። ትግራይ የወራሮች መቀበያ እንጂ መፈንጫ አትሆንም። የትግራይ ኮሚኒኬሽን ጉዳዮች ቢሮ ህዳር 8 2013 መቀሌ። በኒውዚላንድ ሙስሊም ሂጃብ የለበሱ ሴቶች በፖሊስ ስራ ውስጥ እንዲሰሩ ፍቃድ ሰጠች። በዚህም መሰረት ዜና አሊ የመጀመሪያዋ ኒውዚላንዳዊ ሙስሊም እንስት ፖሊስ ሆናለች። በኒውዚላንድ ሙስሊም ሴቶች የሚለብሱት ሂጃብ በፖሊስ መለየው መሃል አንዱ እንዲሆን ተፈቀደ። ይህም ሙስሊም ሴቶች ወደ ፖሊስነት ስራ እንደሚገፋፋ እየተገለጸ ይገኛል። በዚህም መሰረት ዜና አሊ የመጀመሪያ ሙስሊም ኒውዚላንዳዊ እንስት ፖሊስ ሆናለች። የኒውዚላንድ ፖሊስ ኃላፊ እንደተናገረው ከሆነ ይህን ያደረግነው በሀገሪቱ ያሉ ሁሉም አይነት ማህበረሰብ እንዲሳተፍበት ለማድረግ አስበን ነው ብለዋል። የለንደንና የስኮትላንድ ፖሊስም ሙስሊም ሴቶች በፖሊስ ውስጥ እንዲሰሩ ፍቃድ ሰጥተዋል። በ2016 ነበር ሁለቱም ሀገራት ፍቃድ የሰጡት። በአውስትራሊያም ቪክቶሪያ ላይ በ2004 ነበር ሂጃብ የፖሊስ መለዮ እንዲሆን የወሰነው። በዓለም አቀፍ ደረጃ በአሁኑ ሰዓት በበርካታ ሀገራት የሙስሊም ሴቶች ልብስ የሆነውን